ኤሳው ፈጥኖ ቢመለስ ኑሮ ያዕቆብ አይቀድመውም ነበር። ፈጥነን ወደ እግዚአብሔር መመለስ አለብን። ሁሉንም ነገር እጃችን ላይ እንዳለ ነው ማድረስ። ነገ 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 ስንል ቀልጦ መቅረት አለ። የአባታችን በረከት ሳንመለስ ሳንቀበል ወደ እናታችን ቤት ሳንመጣ በረከቱ ከኛ እጅ ይወጣል። ስለዚህ ቶሎ እንምጣ ወደ ቤት። እግዚአብሔር አስተማርቶናል። በዚህ መሰማራት በዓለሙ መሰማራት ነው። ካስተማራን ቶሎ ብለን አባታችን ወዳለበት ወደ እናታችን ቤት ወደ ክርስቲያን ቶሎ መመለስ ነው። መታረቅ ከፈለጋችሁ ቶሎ አድርጉት። መጸለይ ከፈለጋችሁም ቶሎ አድርጉት። ማንበብ ከፈለጋችሁ ዛሬ ጀምራችሁ አንብቡ። ንስሐ መግባት ከፈለጋችሁ አሁኑኑ ጀምሩት። መቁረብ ካሰባችሁ አሁን ጀምራችሁ ለዚያው ተዘጋጁ። መዘግየት እንደወጡ ያስቀራል። አትዘግዩ። ነገ የኛ አይደለም፣ እድላችን ዛሬ ነው። ሁለተኛው ይሄ ነው። ሶስተኛው ኤሳው ችግር መቸኮሉ ነው። ቢቆይ ኑሮ እናቱ ትሰጠው ነበር። ወጣ እንዳለች ወንድሙ እየበላ አግኝቶት ነው ስጠይ ብሎ ወዲያው ብኩርናውን ይሸጣል። ትንሽ ቢቆይ የገዛ እናቱ ትመጣለች። መቸኮል። ቤተ ክርስቲያን ጸጋ ይዛ፣ ጤና ይዛ፣ ሀብት ይዛ፣ እውቀት ይዛ ልትደርስልን ጥቂት ሲቀረን እኛ ቸኩለን ከቤተ ክርስቲያን እንወጣለን።